ያቃጠለኝ ነክቼው ነው። ተመልከት አደሞመንት መጥቼ ልክ ማንኪያው በህግ አምላክ ያገትካቸውን ሰዎች ማንንም ሰው አለቅም። ሁሉንም ነው መጨረሳቸው። ተኩሳለን ካለቀት አንድ ታጋሽ አምጣልኝ። ይኸው ሰላም ውድ የነቃት ዩቲዩብ ቤተሰቦች እንዴት ናችሁ? ዛሬ ባበደና ዘናፍታ በሚያደርጉ ቪዲዮዎች ተመልሰናል። ሳምንታችሁ እንዴት ነበር? ቪዲዮቹን እስከ መጨረሻ ድረስ አይታችሁ ዘናፈታ ካረጋችሁ በታማኝነት ላይክ፣ ሼር ማድረግ እንዳይረሳ። ለዚህ ቻናል አዲስ ከሆናችሁም ሰብስክራይብ ማድረግ እንዳይረሳ። እኔም ያለኝ አስተያየት እዚሁ ላይ አስቀምጣለሁ። እናንተ ማሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወደ ቪዲዮ ማንም ሰው እንዳይጠቀም መሳይ አካራይ ልጅ ሰው እንደለም እንዴ ይመርሮኛል። እዚህ ቤት ቆንጆ ልጅ መሳይ ሰራሽ ነው እንዴ? አስበዋል? አልጋው ላይ ሆኜ በሰው ታቀርብልኝ አይደለንማ መሞከር አለብኝ። አንተ አየኔ ቆንጆ ምንድነው ሽንኩርት እንደሎዝ መፈለግ ይላል። ሃይ እናት ሽንኩርት ባለች ምን ነው እንደዚህ ሆነ? አረ በእናትህ አንተ ድምጽ ቀን ባለቤት ይሰማኛል እኮ እንዲሁም ጀምሮኛል። ጨርሰኛል። አቺ ከማን ጋር ነው የምታወሪው? ድጋሚ ላፈሳው እንዴ ደምሽን በጆሮ? አረ ቁራሌው እኮ ነው። አንቺ ምንድነው ቤት የተከራያችሁት? ልትደባደቡበት ነው እንዴ? ሲጠብ ሪንግ መሰላችሁ እንዴ? ወንድ ጎንክ ጮክ ብላ አታወራም እንዴ? ምን ያቸው ካሽካል? አከራዋ ልጅ ነዋ። ምን ስስሩ ያስብላል? አንገትን ጠምልዬ እንዳልጠቅ። በእናትህ አንተ በዛው ባግና እናውጣው ዋናን ከፈለግ ምንድነው የምትለው? ተጠረኛው እሺ ላይ ነበር እንደዚህ ጩሆ ና ጠብቀኝ ና ያከራጅ ውስጥ ባሉ አፍጣችኋል። አንቺ ደግሞ ፀጉርሽን ተቆርጭ እንዴ? አረ ፌድ ነው። አንቺም እኮ ሰሞኑን ጥጋብሽ እንዳከራዩ አምላክ ያገትካቸውን ሰዎች ማንንም ሰው አለቅም። ሁሉንም ነው መጨረስ። ፈተኛ ታሪክ በርጠሚዮስ ይኸው ምንድነው ይሄ? በዚህ ነው እንደምንጀራጀረው። በጣም ነው የሚያስጠላው እኮ ነው። ወንድሜ ተለቃለ። እንዴት እንደገባህ አላውቅም። ውጣ። አንድ ሰው ለቅቅ ያለው ቆይ ምንድነው ነገር? እኔም ሳይሆን እንደዛ ነው ያልኩት። ግታችሁ እንዲህ ከመባል ያደርፋል። ምንም ችግር የለውም። ውሰዱት፣ የእናንተ ነው። ሌላ ሰው ነገር የለም። ሰው የሚመስል ነገር እዚህ ቦታ ስለሞላ እኮ ነው ወንድሜ። ውሰዱት፣ በእግዚአብሔር ስም እምላለሁ። ከተጠጋኸኝ ተኩሳለሁ። ስናይፐር ከተጠጋኝ ተኩሱ። አይመለከተኝም። በእናትህ አንተ እናት የለም አለኝ። በእናትህ ውሰድልኛ። የለኝም። እኔ እኮ ሰው መስሎኝ እኮ ነው ያገዝኩት። ስማ፣ የፈለከውን ነገር እንሰጥሃለን፣ ግን በእናትህ እሱን ውሰድልን። ምንም ነገር የማልፈልገው ስማ፣ እሺ፣ ይሄን ሄሊኮፕተር አዘጋጅልሃለሁ። ራሽ ሄሊኮፕተር ከፈለጋችሁ በሄሊኮፕተር ደምድማችሁ ልትገሉን ትችላላችሁ እንጂ ይሄ አይመጣም። በእግዚአብሔር ይሄን እዚህ ያሉትን ኮንፈርት በእናትህ እንዳይመጣ በእናትህ ሂድ ያለኝ። እንደውም እጄን ሰጥቻለሁ። እርም እንዳለ ታምናለህ አንተ? አዎ፣ ሲለያል የለም አንተ። እኔ ብሔር ምንድን ነው ደግሞ? ብሔር የለም። ይሄ ምንድን ነው ብሔር? እስኪ አስረዳኝ። እኔ ብሔሬ ትግራዋይ ነኝ። አንተ ትግራዋይ ነህ? ክርስቲያን ነህ? ጋዴ ነህ? አዎ። ብዛት ቆይ ማንነት አሳድ እኮ ነው ያለው። አንተ ምን አይነት ችግር ውስጥ ነህ ያለው ወዳጄ? እኔ አሁን ከሚዲያ ጀርባ አልተውም፣ አገኘሃለሁ። ትግራዋይ ነህ? ክርስቲያን ነህ? ጋዲዝም ነህ? ስቃይ ውስጥ እኮ ነው አሁን አንተ። ለሰው ሐሳብ የሚሆን ሐሳብ አለ አሁን አንተ ከብሔር ከዚህ ቆይ አና ቆይ ት ማለት እኮ አዳምጠኝ። ት ማለት ት ስትሆን ትግሬ፣ አ ሲባል አ የአማራ ልብ ምን ቆይ ትግሬ የሚባል እንትን የለም። አንተ ህዝብ ጋር ታጣላይ። ቆይ ትግሬ የሚባል ትግሬ ሳይሆን ኖ ትግራዋይ በለው ትግሬ ትግሬ ሳይሆን ና እቺ ፈውስ እንድትሆን ነው ለኢትዮጵያ ህዝብ። ትግርኛ የሚባል ቋንቋ ባህል አለ። በደንብ አዳምጠኝ። አማርኛ የሚባል ቋንቋ ባህል አለ። ኦሮሞኛ የሚባል ቋንቋ ባህል አለ። ኦሮሞ የሚባል ግን ሰው የለም። ትግሬ የሚባል ሰው የለም። አማራ የሚባል ሰው የለም። አማርኛ የሚባል ቋንቋ ነው ያለው። የአማራ ልብ ምት፣ የኦሮሞ ልብ ምት፣ የትግራይ ልብ ምት የሚባል ነው። የሰው ልጅ የህይወት ስርዓቱ አንድ አይነት ነው። ይሄ ለምሳሌ በትግርኛ ማይ ነው፣ እሷ በኦሮምኛ ቢሻን አለች፣ እኔ በእንግሊዘኛው ዋተር አልኩት። ሁላችንን ጥማችንን መጠቆም ነው የቋንቋው ስራ። እንዴት ማንነት ይሆናል? ትግራዋይ ነኝ። ቆይ አሁን እቺ ጥቅም ለአንተ ጥቅም ለሰውም ጥቅም ስለሆነች ነው። ሰውን ይኸውልህ፣ ሃይማኖት አየህ አንተ ከምንም ነገር ነፃ ላስጣልህ። ጋዲዝም ምን በለው ትግራዋይ ነኝ፣ አማራ ነኝ፣ ትግሬ ነኝ፣ ኦርቶዶክስ ነኝ፣ እስላም ነኝ፣ አፍሪካዊ ነጭ ነኝ እያለ የሚቀባጠረው አንድ አይነት ጨለማና ድንቁርና እንጂ ሰው ነው። አንተ አሁን እኔ እናንተ ራቁታችን ብንቆም እዚህ አሁን ያንተ ዕቃ ትግራዋይ ነው፣ ትግራዋይ ነኝ ይላል። አይን አማራ ነኝ ይላል። ቆይ ልጨርስ። ይሄ ጽንበል ይሄ ለሰው ወንጌል ነው እየነገረ ሰውን ሁሉ አርነትን የሚያወጣ ምላስህ ትግሬ አማራ ነኝ ይላል አይልም። ኢትዮጵያን ዋጋ እያስከፈላት ያለው ትግሬ ነኝ፣ አማራ ነኝ፣ ኦሮሞ ነኝ እያለ የሚቀባጥር ቀባጣሪ አጋንንት ሰይጣን እንጂ እግዚአብሔር አማራ አልፈጠረም፣ ትግሬ አልፈጠረም። አንተ ትግራዊ አይደለም፣ ሰው ነህ።
ሰው ነህ፣ ትግራዊ አይደለህም አንተ። ጋዲዝምም አይደለህም፣ ወንድ ነህ። በወንድና በወንድ መካከል ደግሞ ልዩነት የለም። ያንተም ዕቃ ዘር ነው የሚሰጠው፣ የእሷም ዘር ነው የሚቀበለው። ይሄንን የተፈጠረና የተወለደን አካል ጣልቃ ገብተህ ትግራዊ ነኝ ምናምን ይትላል። አንተ ራስህ ሳታርፍ ለሰው ረፍት ማምጣት አትችልም ወንድሜ። ነፃ መውጣት አለ። ግን እኮ ያስጨረስከኛል። ምን እድል አለ? እድልህን እኮ በሙሉ ሽባ ያስቀረህ እኮ ነው አንተ። እንደገና ጭማነት ወደ ሌላ አዳምጠኛ ልጨርሰኛ ብንሰጥሃለሁ። ጸጥ ብዬ ነው ማደር። ምን ይደመጣል? ምን ይደመጣል? ይኸውልህ ተድላ ወዳጄ፣ አሁን በእንዲህ አይነት መንገድ ማንደማመጥ ያንኑ ሃይማኖት ድግምት ልታመጣብን ልታስተላልፍብን ጸጥ ብለህ ስማ አንተ። ህግና ስርዓት ጸጥ ብለህ ስማ። ትግራዊ ነኝ ይላል አንተ። ሁለተኛ ይሄን ቋንቋ እንዳትገባ ያቃጠለኝ ነክቼው ነው። ተመልከት። አደሞመንት መጥቼ ልክ ማንኪያውን ስነካው እዚህ ጋር ያለችው የማንኪያው ፓርቲክል ላጥ ብላ መጣ። እዚህ ጋር የጋለችው አለቻ ሸርዳኒ። እኔ ሰውዬ የሚያስተምራቸው ልጆች በጣም እድለኛ ናቸው። እንደዚህ አይነት አስተማሪ እኔ ጥቂት ነው የሚኖረው በእርግጠኝነት። ታመታ እጄና ተቀጥሎ እሷ እዛው እንዳለች እዛው ነች፣ ይችኛውም እዛው ነች፣ ሁሉም እዛው ናቸው። ልክ ግን ምን ይፈጠራል? ግጭት ይፈጠራል። ልቡ ነው የሚሰራው። ቴምፕሬቸር ሲጨምር ግጭት አንዱ እየተጋጨ ያ ግጭት እጅ ጋር ይደርስና ብያቃጠለኝ ብዬ ጥለዋለሁ። ኮንዳክሽን አሁን መተ ውሃውን መንካት አይጠበቅብም። ወይም ደግሞ ሉክ መተ አደሞ መጥ እጅን እዚህ ጋር ሳደርገው ያቃጥላል። መንካት አይጠበቅብም። ሉክ ያቃጠለኝ ነክቼው ነው። አለ ቦታ ላይ ታሽታል። ግንባሩ በጣም አለ ቦታ ያለው እየጋለ ይመጣል። አሁን እዚህ አካባቢ አየሩ ይሞቃል። ይሄ አየሩ የሚያደርገው ቅስቃሴ አለ አይደል? እዚህ ጋር እሳት አንድዳችሁ እዚህ ጋር ተቀመጡ። ቤቱ እየሞቀ ይመጣል ይመጣል። ያ ከዛ ከነደደው እሳት ወደ እናንተ ጋር ትራንስፈር የሚያደርግበትን ሜተድ we call it what convection። ጋዞቹ ምን አድርገው ነው? ተንቀሳቅሰው ነው። they are in motion ይንቀሳቀሳሉ። እዚህ ጋር ይሞቃል፣ ፍሎ ያደርጋሉ። እየሞቁ እየተንቀሳቀሱ ጋዞቹ ይንቀሳቀሳሉ። እዚህ ጋር ውሃም ሲፈላ ልክ እጅን ከላይ ስታደርገው ያቃጥላል። ትራንስፈር ነው። የውሃው ፓርቲክሎች እንቅስቃሴ ያደርጋሉ፣ ወደ ላይ ፍሎ ያደርጋሉ፣ ያቃጥላሉ። we call that one what ለኛ ናቸው የሰው የሚያስተምራቸው ልጆች። ይሄን ስቶቭ ብትሰኩት እየጋለ ይመጣል። በምን አማካኝነት? ሌላ የጋለ ነገር ነክቶት በኮንዳክሽን ነው። የሆነ የጋለ ነገር ነክቶት ግሎ ነው አይደለም። በኮንቬክሽን ነው። የሆነ ነገር መጥቶ ጋዝ ወይ ሊኩዊዶች በነው መጥቶ አግለውት ነው አይደለም። በምንድን ነው? ኤሌክትሪክሲቲ አይደለም። ኤሌክትሮማግኔቲክ ዌቭ ቢኮዝ ኦፍ ዳት ደግሞ የሚተላለፈው ራዲዬሽን ብለን እንሰይመዋለን ማለት ነው። ምድጃ ይታያል። ምድጃውና ብረት ድስቱ ተነካክቷል አይደለም። እዚህ ጋር የሚተላለፈው በምን አማካኝነት ነው? በኮንዳክሽን። በጣም ጥሩ። ከዛ ደግሞ ውስጥ አለ አይደል ግለቱ አላር እሱስ ደግሞ ወደ ድስቱ የሚያስተላልፈው በምን አማካኝነት ነው? ኮንቬክሽን ኤንድ ራዲዬሽን። ነቃቲው ሊጨበጨብላቸው ለሚገባ ሰዎች እናጨበጭባለን። ይኸውልህ ሲሞጮ ራሱ የብር ነው። እዛው ስልኩ ላይ ነው ሲሞጮ ማስቀመጫ ያሰሩልት። ታጣብቀዋለህ። ሞደፊክ ነው በቃ የትም አይሄድም። ዓለማችን ላይ ያለውን ቴክኖሎጂ እንዳለ ያሟላ ስልክ ነው። ከሌላው ስልክ የሚለየው ደግሞ ማለት ነው በሚሴጅ ነው ሽታ የሚልከው። ጥርሱን ካልቦረሸው ሰው ጋር ጭራሽ ደውለህ እንዳታወራ አጉ ሸታለ እያልኩ ነው። ስፒከሯ ደግሞ ማለት ነው ስፒከር እንዳይመስል ቤት ውስጥ ሆነ በዚህ ስልክ ሙዚቃ ብትከፍት ምጣዳችሁ ሳትሰካ ሳትሳሰት ነው የምትሰማው እያልኩ ነው። እሺ ግን ድምጿ የሚያሰማ ስልክ ነገርኩ። ከብሉቱዝ ጋር ራሱ ዝም ብሎ አይገናኝም። ተቀጣጥረው ነው የሚገናኙት። በዛ ላይ 4 ሲም ካርድ ነው የሚቀበረው ይስል። እንዴት? ይኸውልህ መጀመሪያ 2 ሲም ካርድ ትከታል። ከዚህ ከተትከውን 2 ሲም ካርድ ታወጣለህ። ሌላ 2 ሲም ካርድ ትከታለህ። በጣም ቀላል ነው እያልኩ ነው። ስልክ ቢወድቅ ይኸውልህ አይሰበርም። ድንገት ቢሰበር ወጌሻ ጋር ነው የሚታሸው እቃው ስለሌለ ማለት ነው። ይኸውልህ ስክሪኑ ራሱ ቢፈስ ይታፈሳል። በግላሱ ራሱ ውሃ ቀርተህ እኮ መላላ እንደ ያሳምር ከበር የለው ነበረው ለቀነው ነው። ከፈለክ ግን ማለት ነው አዲስ ከቨር ወይ በቬሮኒካ ወይ በዩሃ እኔ አሰራላለሁ። ቻርጀር ራሱ ማለት ነው አንዴ ካረከው ለ9 ወር አታረገውም። ከ9 ወር በኋላ ነው የምታረገው ድጋሚ። ይኸውልህ በጣም ቻርጅ ስታረገው ባትሪው ሊያብጥ ይችላል። እንዳትደነግጥ ግን ሊበላሽ አይደለም። የዚህ ባትሪ ከመበላሸቱ በፊት ወልዶ ተክቶ ነው ባትሪው የሚሞተው ማለት ነው። እንዳይሞት ደግሞ ከፈለግ ያበጠውን ባትሪ በበረዶ ማሸት ነው። ሌላ ምንም አያስፈልግም። እሺ ሚሞሪስ ይቀበላል? ሚሞሪ ይቀበላል፣ እንግዳ ይቀበላል። ማይቀበለው ነገር በቃ ተቀባይ ነው። ይስብ የሰጠውን ነው የሚቀበለው። ይኸውልህ ኔትወርክ ራሱ ይኸውልህ ከማይስብበት የለም። ይኸውልህ ይስባል። በቃ ዓለማችን ላይ ኔትወርክ ሙሉ ለሙሉ ቢቋረጥ እንኳን ከሺሻ ቤት ነው የሚስበው። ሳቢ ነው እያልኩ ነው። ላየው ሰው በጣም ነው የሚያምረው። ዶክተር ኃይለ ብር እባላለሁ። ያው የዩኒቨርሲቲ ትምህርቴ ላይ እምብዛም ነበርኩ። በምንም ብለን አልፈን እንግዲህ ዶክተር ሆነናል። አንድ ቻፕተር ግን በስነ ስርዓት አጥንቼ ነበር። በስነ ስርዓት
የቂጥኝን ቻፕተር ዶክተር በጣም ከባድ ራስ ምታት ነው ያመመኝና በቃ ይጠቀጥቀኛል፣ እንደዚህ ይወጋኛል፣ ዝም ብሎ ብርሃን ማየት አልችልም ምናምን። በተለይ ድምጽ የሰው ወሬ ማጨራሽ ነው የሚያስጠላኝ። ሰው ራስ ምታት አለው ይወጋሃል፣ ከዛ ደግሞ ብርሃን ይከብዳል። ቂጥኝ ነው ይሄ። ዶክተር የጥሬ ስጋ በልቼ በጣም ወደን እያመመኝ ነው። ኦኬ ጥሬ ስጋ ኦልሬዲ መንስኤውን ካወቅሽማ በሽታውንም ለመለየት አይከብድም እኮ። ቂጥኝ ነው ይሄ። ነው ብላስቲ ወጥቻ ዶክተር እየወጣ እንዳንተ ሰው ወጣ ምሳ አይ ቂጥኝ ነው የሚሆነው። ያንቺ እንዴ ሳትመረምረኝ እንዴት ነው እንዴ ያስታውቃላ። ያንቺ ቂጥኝ ነው። ዝም ብለሽ የቂጥኝ ባያቸው ፋርማሲ ሰጡሻል። እንደው ባኮስ ልጄ ታሞብኝ እንደው ያጨስ ይቅም የነበረ ልጅ በአንድ ሌሊት ደህና ሆነብሽ። በአንድ ሌሊት ጨዋ ሆነ። በአንድ ሌሊት የጸባይ መቀያየር የቂጥኝ ምልክት ነው። ቂጥኝ እንግዲህ በተለያየ መንገድ ነው የሚመጣው፣ በተለያየ መንገድ። ዝም ብለሽ የቂጥኝ መድኃኒት ስጡን ባያቸው ይሰጡሻል። ቂጥኝ ነው። አትጨራረቂ። ብዙ ሰው አዎ ቂጥኝ ነው በቃ ሄጅሽ ችግር የለም። ልጁ ደህና ይሆናል። ቂጥኝ ስለሆነ ነው ቂጥኝ ነው። እሺ እንዴት ያለ ቂጥኝ! እናቴ ሴተኛ አዳሪ ነበረች። የ6 ዓመት ልጅ እያለሁ ተለየች። እንዴትና ማን እንዳሳደገኝ ሳላቅ ነው እዚህ የደረስኩት። ወርቅ አግኝቼ እናቴ በተዋረደችበት ማህበረሰብ ውስጥ ንጉስ መሆን መንገስ ነበር የምፈልገው። መኖር ከሞት በላይ ያስፈራል። ግሩም ኤርሚያስ አዲስ የሰራው ያለቀ ፊልም ነው። ከዚህ 5 ነው መሰለኝ ካልተሳሳትኩ የሚመረቀው። አሪፍ ፊልም ነው። ግሩም ኤርሚያስ እንግዲህ አይስትም። ግሩሜን እስቲ ከዚህ በፊት ያያቻቸውን አሪፍ የምትሏቸውን ፊልሞች ፋይናሊ ተሰራ። ፕሮፌሰር ፍላጎት ምን ይዞ ነው በእጁ? እኔ እንጃ። ጋይስ ሆነ። ምንድነው ይሄ? ይሄማ ለዘመናት ስለፋበት የነበረ ታይም ማሽን። ታይም ማሽን ከኔ ጋር ወደ 90 ትሄዳላችሁ እንዴ? በደስታ ኦኬ ጋይስ። በቃ እናንተ የምትፈልጉበት እኔ የምፈልግበት በርቶሚያስ የሰራው አይነት ነገር ነው። ውይይት መኪና ነው። በርቶሚያስም እንደዚህ ሆነ። እንደዚህ አይነት ቪዲዮ አለ። ፍላጎት አይቷል። ግን ፍላጎት ሄዶ ፍላጎት ያ ፍላጎት አይደለም። ምን እያለቀሰ ነው? ወጭ እያለቀሰ ነው። ምን ሆነ? አባዬ ለምንድን ነው ያላስገረስከኝ? ለምንድን ነው ያላስገረስከኝ? እኔ ልጅ ሳስችልህ እኮ ነው። እኔ ሳሳልኝ ብያለሁ ወይ? አሁን እንዴት ብዬ እንትን ልበልኝ? ለምንድን ነው ያላስገረስከኝ? ቁራሪቱና አያው
ለተም ጉልበቱ ገባር እዚህ ከተገናኙ ታቸው ያስፈራል። በጣም አናዶታል። ስለመጣችሁ ከልብ አድርገን እናመሰግናለን። አስተያየቱ እንዴት ነው? ያው ደግሞ ይቃጠላል። በተገዲ እንቁላል ይዞ መጡ። እንግዲህ ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ነበሩ። ቪዲዮቹን እስከ መጨረሻ ድረስ አይታችሁ ዘና ፈታ ካላችሁ በታማኝነት ላይክ፣ ሼር ማድረግ እንዳይረሳ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ባበሩና ዘና ፈታ በሚያደርጉ ቪዲዮዎች እስክንገናኝ ቻው።